ኢትዮጵያ በታሪክ በባህልና በማህበረሰቡ አንድነት በፍቅር የተገነባች ሀገር ስትሆን በቴክኖሎጂው ዓለም ላይ ደግሞ በከፍተኛ የእድገት ማማ ላይ ለመቆም እየተንደረደረች ትገኛለች። ነገር ግን ከጊዜያት በኋላ ይህ ለእድገት ሰንሰለት የሆነ የዲጂታል ለውጥ በተሳሳተ መንገድ አገልግሎት ላይ በመዋሉ ዜጎች ላይ ጉዳት እያደረሰ ይገኛል። በሶሻል ሚዲያ የሐሰተኛ መረጃና የጥላቻ ንግግር ስርጭት የዚህ ችግር መገለጫ ነው። كما يعلن مسارات صباحا سرحي غازيناتيو اب تግራይ ፐብሊክ ሚዲያ ህዝባዊ ሚዲያ ትግራይ ኣብ ዝበሃል ኤዲተር ኢን ቺፍ ኮይኑ ይሰርሕ ብፍላይ ብዛዕባ ቫዮለንስ ብዛዕባ ጥቃት ጂቢቪ ንሽንባብ ፍልጠት ወይ ርዲት ተሃሊካ እዚ ነገር እዚ ክንደይ ናይ ከቢድ ምዃኑ ትፈልጡ ኢኻ ሶ ብፍላይ ዋላ እዙ ጥቃት ከም ወይ ዘረፋ ወይ ጥቃት ዘሪፉ ናይ ኣንስ ደቂ ኣንስትዮ ከም ኖርማል ማሕበረሰብ ንሽድሽ ሸውዓተ ኮይነን ሓንቲ ቆልዓ ትድፈርተላ ግን ስቲል ይድንግጽ እዩ ሶ ትድንገጽን እዩ ማለት እዩ ሶ ጥቃትን እዩ ትሪኦ ነገር እዩ ሓደ ካብ ብረት ዝሓዙ ሰባት በኃይሊ ዝገብርዎ ነገር በዚህ የተሳሳተ መረጃ ምክንያት ብዙዎች ህይወታቸውን አጥተዋል፣ ከመኖሪያ ስፍራቸው ተፈናቅለዋል። የሆኑ አካላት የሚዲያ ኮንቴንት ክሪኤተርስ እነዚህ ሶሻል ሚዲያ ላይ ይዘት የሚፈጥሩ ሰዎች ምናልባት አስበውበት ሆም ብለው አንድን መረጃ በህብረተሰብን ለሆነ አይነት ዓላማ ለማነሳሳት አስበው የሚያደርጉት ተዘጋጅተውበት ጽፈው አልመው አቅደው የሚሰሩትና የማሳሳት ሂደት ከሆነ ዲስኢንፎርሜሽን it is well organized and well planned and with a kind of clear outcome or goal ማለት ነው እሱ ዲስኢንፎርሜሽን ይባላል። ነገር ግን ማህበራዊ ሚዲያ ላይ ያሉ ተጠቃሚዎችና ተከታዮች ደግሞ ያንን ዲስኢንፎርሜሽን ባለማወቅ ዲስኢንፎርሜሽን መሆኑን ሆን ብሎ መረጃን የማዛባትና የማወናበድ የማጭበርበር ዓላማ ያለው መሆኑን ባለማወቅ ሼር የሚያደርጉ ከሆነ ኮሜንት የሚያደርጉ ከሆነ ለሌሎች የሚነግሩ ከሆነ የሚያሰራጩት ከሆነ ደግሞ ሚስ ኢንፎርሜሽን ይሆናል ማለት ኦሬዲ ቪክቲም ናቸው ማለት ነው። ኢምፓክቱን ለምሳሌ ቲኔጀሮች መስማት የሌለባቸውን ይሰማሉ፣ ማየት የሌለባቸውን ያያሉ። በዛ ምክንያት ወይ ለተሳሳተ ውሳኔ ይዳረጋሉ ወይ ደግሞ የማይሆን አይነት ፕሮሰሲንግ ውስጥ ይገባሉ። ነገር ብዙ አይነት ኢንሲደንቶች አልፈዋል ባይዚ በዚህ የተነሳ ሰዎች ለሪሰርች ዳታ ኮሌክሽን ወጥተው ተገድለዋል። ሰዎች ያደሩበት ሆቴል ተከቦ እስከ መደብደብ ወይ አውጥታችሁ አሳልፋችሁ ስጡን ተብሎ ስንት ትንቅንቅ የተገባበት ምናምን አለፍ ማህበራዊ ሚዲያ ላይ በሚለቀቁ የተሳሳቱ መረጃዎች ማለት ነው። ይህ የተሳሳተ መረጃ ስርጭት ወደ ተለያዩ የሀገሪቷ ክፍሎች መርዙን በማሰራጨት የዜጎች ማህበራዊ መስተጋብር ላይ ችግር እየፈጠረ ይገኛል። በዩኒቨርሲቲ አካባቢዎች ላይ ብዙ ጊዜ ተማሪዎች ረብሻ ይነሳ ነበር። በሰዓቱ የነበረው ረብሻ ኤግዚት ኤግዛም ገና ይጀመራል የሚል ሐሳብ ተነስቶ አንፈተንም በሚል ተመራቂ ተማሪዎች ትንሽ ረብሻ አንስተው ነበርና ፌስቡክ እየተጠቀምኩ ነበር ኦፊስ ቁጭ ብዬና ጅማ ኢንጂነሪንግ ካምፓስ ላይብራሪ ተቃጠለ ተብሎ እሳት ምናምን ያለው ፎቶ አየሁኝና በጣም ደነገጥኩኝ። ግን እኔ ራሴ የሆነ ጊዜ ወሰደብኝ ውሸት መሆኑን ለማወቅ። እዛው ላይብራሪ ውስጥ ተቀምጬ ነው ግን ያለሁት። አንቺ እዛ አጠፊምና ደህና ነሽ ወይ ምናምን የሚል ስልክ ተደውሎልኝ ነበር። ይሄንን አስታውሳለሁ ከ5 ከ6 ዓመት በፊት። ግን ሩቅ ያለ ልጁን እዚህ ዩኒቨርሲቲ ልኮ የሚያስተምር ወላጅ ግን በቀላሉ አይረጋጋም። እንዳጋጣሚ ሆኖ የልጁ ስልክ ባይሰራ በሌላ ምክንያት ዝግ ቢሆን አምኖ ሙሉ በሙሉ ልክ ነው ብሎ ደምድሞ ይቀበልና ቀጣይ ደግሞ ያሰራጫል። የተሳሳተ መረጃ ማሰራጨት አንደኛ ነገር ህዝቡ ላይ ጭንቀትን ይፈጥራል። ከስነ ልቦና አንፃርም ብናየው አላስፈላጊ እርምጃ ሊወስድ ይችላል። ተደናቅቶ በድንጋጤ በተለያየ በሽታ ሊጋለጡ ይችላሉ። የሆነ እርምጃ ወስደው ወደዚህ ጉዞ ለመጀመር የሚያስቡም ይኖራሉ። ለማረጋገጥ እዛ ደረጃ የሚደርሱ ይኖራሉ። እንዲሁም የሚያምኑ ደግሞ በጣም ብዙ አሉ። ሶሻል ሚዲያ ላይ የተለቀቁ መረጃዎች በሙሉ ለኔ እውነት ነው የሚመስሉኝ። ሐሰት የሆኑ መረጃዎች ያሉ መስሎ አይታየኝም። ላይክ፣ ፎሎ፣ ሼር ማድረግ
ይሄ ብቻ ነው ልምድ የነበረኝ። ይሄ ይጎዳል፣ ይሄ ይጠቅማል የሚለውን አላውቅም። ቀጥታ ያየሁት በሙሉ እውነት ስለሚመስለኝ በትምህርቴ ላይም በጤናዬ ላይ እንዲሁም ደግሞ ቤተሰቦችን በማሰብ የሆነ የአእምሮ መቃወስ አይነት ነገር አጋጥሞኛል። ሶሻል ሚዲያ አጠቃቀሜ ላይ ወደ ዩኒቨርሲቲ ስገባ ነው ስልክ መያዝ የጀመርኩትኝ እና እዛ ስልክ እንደያዝኩ ወደ አሁን የቲክቶክ አካውንት ምናምን ከፈትኩኝ እና እዛ ላይ የማያቸው መረጃዎች ቤተሰብ ካሉበት አንጻር ወደ አማራ ክልል ካለው ግጭት አንጻር ብዙ እንትኖች ይለቀቃሉ። በድሮን እዚያ አካባቢ ተጎዳ፣ እዚያ አካባቢ በሳት ተቃጠለ፣ እዚያ አካባቢ እንደዚህ እና ደግሞ አጠቃላይ ወንድሞቼ ወንድ ናቸው እንጂ ሴት እህት የለኝም። ከዚህም አንጻር በቃ ወንድሞቼ እንደሚጎዱ ቤተሰቦቼን በህይወት እንደማላገኛቸው ሳስብ ያው በጣም ጨነቃለሁ። ማንበብ አልችልም፣ መስራት ባለብኝ ልክ አልሰራም። ከዚህ አንጻር በቃ ባለው ግጭት ምክንያት በሶሻል ሚዲያ ላይክ ፎሎ አደርጋለሁ። ቤተክርስቲያን ኢቨን ከእምነት ተቋማት አንጻር ለራሱ ቤተክርስቲያኖች፣ መስጊዶች ምናምን እንደዚህ ተቃጠለ፣ ድሮን ወደቀበት ሲባል ወደውን ሼር ፎሎ ላይክ ከማድረግ አልቆጠብም ማለት ነው። እውነት ይሁን አይሁን ለራሱ የዛን ቼክ አላደርግም። በቃ የበልጠውን ሰዓት መረጃውን ያገኘው ይመስለኝ የበልጠውን ሰዓት የማሳልፈው ቲክቶክ አካውንቴ ጋር ነው ማለት ነው። በሀገር አቀፍ ደረጃ የተፈጠረውን የዚህን ጉዳት መጠን ለመቀነስና በተለያዩ የሶሻል ሚዲያዎች የሚሰራጩ የተሳሳቱ መረጃዎችን እንዲሁም የጥላቻ ንግግሮችን ለማስወገድ ኤሊዳ፣ ሰርች ፎር ኮመን ግራውንድ፣ ዘሌማን ኮሚዩኒኬሽን፣ ቢውልድ አፕ እና የስራ አጋሮቹ በተለያዩ የስራ ዘርፎች ለችግሩ መፍትሄ የሚሆኑ ስልጠናዎችን በመስጠት የበኩላቸውን አስተዋጽኦ ለማድረግ ጉዟቸውን የጀመሩት እዚህ ጋር ነበር። ዋናው ዓላማ የዚህ ፕሮጀክት ኢትዮጵያ ውስጥ በኦንላይን እና ኦፍላይን ምህዳሩ ላይ ሞር ደህንነቱ የተጠበቀ በደንብ የተሳሰረና ሰላማዊ የሆነ ምህዳር ከማጎልበት አኳያ የተጀመረ ያንን ዓላማ ይዞ የተጀመረ ፕሮጀክት ሲሆን በውስጡ አንደኛው ዓላማ የነበረው በዚህ በትልቁ ዓላማ ውስጥ እንደዚህ አይነት ቦታ አካባቢ ላይ የሚሰሩ ምህዳሩ ላይ የሚሰሩ ስቴክሆልደሮችን አቅም ማጎልበትና እንደዚህ ኦፖርቹኒቲዎችን ክሬት ማድረግ ነበረ። ሁለተኛው ደግሞ እነዚህ ደግሞ አቅማቸው የጎለበቱ ስቴክሆልደሮች ለማህበረሰቡ ፖዚቲቭሊ ወይም በአወንታዊ መልኩ ማህበረሰቡ ጋር ኢንጌጅ እንዲያደርጉ ወይም ደግሞ ተሳትፎ እንዲኖራቸው ያንን ኦፖርቹኒቲውን መፍጠር ጋር እነዚህን ሁለት ዓላማዎች ይዞ የተነሳ ፕሮጀክት ነው። ሲቪል ሶሳይቲ ኦርጋናይዜሽንስ፣ የሶሻል ሚዲያ ኢንፍሉዌንሰሮች እንዲሁም ጋዜጠኞች፣ ሌሎች ኢንዲቪጁዋሎችን ጨምሮ ከ150 በላይ ኢንዲቪጁዋሎች ለሚሆኑ በሁለት ጊዜ በሁለት ራውንድ ትሬኒንጎች ሰጥተናል። ወደ 6 ትሬኒንጎች። የመጀመሪያው ያው የድርጅታችን የሰላም ግንባታ ላይ የምንሰራበት አፕሮች ኮመን ግራውንድ አፕሮች የሚባል ሲሆን ይህንን ለሲቪል ሶሳይቲ እና ከጋዜጠኞች ጋርና ከሶሻል ሚዲያ ኢንፍሉዌንሰሮች ጋር በተያያዘ ደግሞ የዲጂታሊ እንዴት ነው ሴፍሊ ኢንጌጅ ማድረግ የሚችሉት የሚጽፏቸው ኮንተንቶች ምንድነው ኮንፍሊክትን ወይንም ደግሞ ግጭትን የማያስነሱ መሆን ያለባቸው፣ እንዴት ነው ግጭቶች ሲነሱስ እንዴት ነው ሪፖርት ማድረግ ያለባቸው፣ ዲጂታል ስፔሱ ላይ እንዴት ነው ሰላም ግንባታን መስራት የሚቻለው የሚሉትን ሀሳቦች ይዞ በሁለት ራውንድ ትሬኒንጎችን ሰጥተናል። ወደ 21 የሚሆኑ ኢኒሼቲቮች በ9 ድርጅቶች የሲቪል ማህበረሰብ ድርጅቶች እና ሌሎቹ ደግሞ ወደ 12 ኢንዲቪጁዋልስ በግሩፕም ሆነው በብቻቸውንም ሆነው አፕላይ ያደረጉ ሰብግራንት አድርገን እንግዲህ ባለፈው አመት ይሄንን ስንሰራ ቆይተናል። በጣም ኢኖቬቲቭ የሆኑ በደንብ ኮሚኒቲውን ኢንጌጅ ያደረገ ስፔሻሊ ወጣቶችና ሴቶች ላይ በደንብ ፎከስ ያደረገ ፕሮጀክቶችን ተሰርተዋል። ኤሊዳ በአሁኑ ሰዓት 5 ክልሎች ላይ አክቲቭሊ እየሰራ ይገኛል። አዲስ አበባን ጨምሮ በትግራይ፣ አማራ፣ ኦሮሚያና አፋር ላይ እየሰራ ይገኛል። በ5 በላይ ሪጂናል ኦፊሶችም አሉት። ይህ ፕሮጀክት ኢንክሪዚንግ ሪሊያንስ ኦንላይን ኤንድ ኦፍላይን ቫዮለንስ ሰርች ፎር ኮመን ግራውንድ ፓርትነርሺፕ ከሰርች ፎር ኮመን ግራውንድ በፓርትነርሺፕ ግሎባል አፈርት ካናዳ ድጋፍ እያደረገልን ላለፈው 2 ዓመታት ስንሰራ የቆየ ነው ፕሮጀክት ነው። ይህ ፕሮጀክት ከሌሎች ፕሮጀክቶች ለየት ያለ ብዙ
አዳዲስ ፐርስፔክቲቮችን እና ኤክስፔሪንሶችን ይዞ የመጣ ፕሮጀክት ነው። ብዙ ነገሮችን የተማርንበት በተለይም ደግሞ ከሀገራችን ካለችበት ወቅታዊ ሁኔታ አንጻር ወቅታዊና በጣም አስፈላጊ የሆኑ አዳዲስ አፕሮቾችን እንደ ኮመን ግራውንድ አፕሮች በተለይ ከግጭቶች ጋር በተያያዘ ሌሎች ሀገሮች ተሞክሮችን ይዘው የመጣ ፕሮጀክት ነው እና ብዙ የተማርንበት ኢንተርናሊም የስታፍ ካፓሲቲ ቢልድ ያደረግንበት ከዛም አልፎ ከ21 በላይ የተለያዩ ኢመርጂንግ ሲቪል ሶሳይቲዎች እንዲሁም ጋዜጠኞችና ዲጂታል ፒስ ቢልደሮችን ሰብ ግራንት በማድረግ ብዙ ኤክስፔሪየንስ ያደረግንበት የተማርንበት ትልቅ ፕሮጀክት ነበር። ወጣቶችን በዚህ ታሪካዊ ለውጥ ተሳታፊ እንዲሆኑ በማድረግ ለሰላም ግንባታው ሂደት በማህበራዊ ሚዲያ፣ በሬዲዮና በፊልም አማካኝነት ትክክለኛ መረጃዎች ለማህበረሰቡ እንዲደርስ የራሳቸውን አሻራ ማሳረፍ ችለዋል። በዋናነት አማራ ክልል ውስጥ ነዋሪው አማራ ህዝብ ቢሆንም በክልሉ ውስጥ ግን የኦሮሚያ ዞን አለ። በዛ የኦሮሞ ብሔር ተወላጆች ይኖራሉ። በአዊ ዞን አስተዳደር ደግሞ የአገው ብሔረሰብ ተወላጆች ይኖራሉ። እነዚህ ህዝቦች በዚህ ክልል ውስጥ በጋራ ሲኖሩ ተዋደው ተጋብተው ተዋልደው ተጋምደው የኖሩ ህዝቦች ናቸውና አሁን በሚፈጠሩ የዘረኝነትና የጥላቻ ንግግሮች የተነሳ ይህ አብሮ የኖረ እሴታቸው እንዳይጎዳ የበለጠ እርስ በርስ ተሳስረው ተጠናክረው ሊሄዱ የሚችሉበትን ሀሳብ መስራት ቢቻል ለክልሉ ዘላቂ ሰላም አንድ ነገር ማስተዋጽኦ ማበርከት ይቻላል በሚል መነሻነት ነው ፕሮጀክቱ የተቀረጸ። በሰላም ፕሮጀክት ላይ ስትሰራ ሁሉም በትክክል በጤነኛ አእምሮ በጥሩ ይመለከታል ማለት አይደለም። ግን ደግሞ አገራችን ካለችበት ተጨባጭ ሁኔታ በተለይም ደግሞ ክልላችን ካለው ተጨባጭ ሁኔታ አንጻር በሰላም ግንባታ ላይ የሚሰሩ ፕሮጀክቶችን ላይ አተኩረን መስራት እስካልቻልን ድረስ ነገ የመፍትሄው አካል አንሆንም። ችግሩም እየተንከባለለ እየሰፋ ምናልባትም ብዙ ቀውስ እያስከተለ አካላዊ፣ አእምሯዊ፣ ስነልቦናዊ ጉዳቱ የበለጠ እያደገ ይሄዳል። ስለዚህ እንደ ዜጋ በሰላም ግንባታ ጉዳዮች ላይ መስራት መቻል የግድ አስፈላጊ ነው ብዬ ስለማስብ በሚዲያ ተቋሜም ይሁን በመመራው ሲኤስኦ አማካኝነት በዋናነት ትኩረት ሰጥተን ከምንሰራባቸው ነገሮች መካከል አንዱ የሰላም እሴቶችን መገንባት፣ የህዝቦች አብሮ በጋራ ተስማምቶ ተዋህዶ ተግባብቶ የመኖር ነገሮችን መስራት፣ የኢትዮጵያን አንድነት ሊያጠናክሩ የሚችሉ ሀገረ መንግስቱን ሊያጸኑ የሚችሉ ነገሮች ላይ መስራት ትልቅ አስተዋጽኦ አለው ብዬ ስለማስብ ያንን እንደ ዜጋም እንደ ባለሙያም ለማበርከት በሚል ነው። ጥሩ ምልክቶች፣ አስተማሪ የሚባሉ ምልክቶች ተላልፈዋል። ጥሩ ግንዛቤ የሚያስገኙ ነበሩ የተላለፉት ምልክቶች ማለት ነው። የተለያየ ቋንቋ ተናጋሪዎች ነበሩ እዚያ ላይ የነበሩ አማርኛ፣ አፋን ኦሮሞና አውኛ ተናጋሪዎች ነበሩ። ከተለያየ ማህበረሰብ የመጡ ሰዎች ነበሩ። የሀገር ሽማግሌዎች ነበሩ፣ ወጣቶች ነበሩና ብዙ ምልክት ብዙ ትምህርት ነበር የተማርነው የነበር ብዙ እውቀት ነበር የነበረው። ያው እኛ ያለንበት አሁን ደግሞ አካባቢ ሰላም የለምና ሰላም እንዴት መምጣት እንዳለበት አሁን ላይ ያለው እኔነት ነው እንትን እያለውና እኛ የሚለው ነገር መተሳሰብ፣ ሃይማኖት፣ ዘር፣ ቀለም፣ ቋንቋ ሳይለየን በአንድነት መስራት እንዳለብን እዛ ላይ ተነጋግረን ነበረ። እነዚህ ምልክቶች ደግሞ ተላልፈዋል በሬዲዮ እና ብዙ አድማጭ ነበረው። ሶሻል ሚዲያ ላይም ብዙዎች በጣም ብዙ ተመልካች ብዙ አድማጭ አለው እና ግንዛቤ ፈጥሯል ብዬ አስባለሁኝ እና እኔም በጣም ደስተኛ ነበርኩ እዛ ላይ በመገኘቴ። እኔ የራሴን ድርሻ ከተወጣው ነገ ሌላ ሰው የራሱን ድርሻ ከተወጣ ሰላም ይሰፍናል ብዬ አስባለሁኝ። በተለይ ምንድነው እንደኛ ክልል መች አብረኩነስ ታየው ያለው ነገር የሰላም እጦቱ ምንድነው በሴቶች ላይ ሴቶች ብዙ ተጽዕኖ እየተደረገባቸውና ወደ ኋላ እየተመለስንበት ጊዜ ነው አሁን ላይ ያለ ነው። ያለ እድሜ ጋብቻ ትምህርታቸውን ያቋረጡ ሴቶች ወላጆቻቸው ካልተማሩ ምንም እንትን አንልም በማለት ያለ እድሜ ጋብቻ በጣም የተስፋፋበትና ገጠር ላይ ምንም የወሊድ መከላከያ ምናምን አሁን በጦርነቱ ምክንያት ብዙም ስለሌለ ያረግዛሉ፣ ለፊስቱላ ለተለያየ ነገር ይጋለጣሉ እና ይህንን ነገር ለወደፊቱ ምንድነው ማድረግ የሚለውን ነገር መስራት አለብን በሰፊው ብዬ አስባለሁ። አስገድዶ መድፈር አለ፣ ጥቃት የሚደርስባቸው ሴቶቹ በባህሪው በተፈጥሮ ለጥቃት የተጋለጥንንና ይህ ነገር እኔም እንዳቅሜ ባለ ችሎታ መስራት እንዳለብኝ አስባለሁ። ሶሻል ሚዲያ ኦፍላይን ኦንላይን ማለት አሁን ሶሻል ሚዲያ ማህበራዊ ሚዲያ የሚሰራጩ የሐሰት ትርክቶች ናቸው። ኦፍላይን ስንል እንደገና በስልጠና በፊዚካል ኢንፈርስ የሚሰጡ ናቸው።
ኦፍላይን መስራት ካለብን ነገሮችን ሞዴል ዲቨሎፕ እናድርግ ብለን ተነሳን በኋላ ማለት ነው። ኦፍላይን የሚሰራጩ ሀሰት ትርክቶች ናቸው አንዱ። ከዛ እንደገና እነኚህ የመሰዳደብ ነገሮች አሉ። እነሱን መክታት እንችልበት ኤአይ ሞዴል ዲቨሎፕ እናድርግ ብለን ተነሳን ማለት ነው። 10 አይነቶች የጥላቻ ንግግሮች አሉ የለየናቸው 10 አይነት የጥላቻ ንግግሮች አሉን። ለምሳሌ ዳይሬክት ኢንሳልትመንት የሚባል አለ። አንድ ጓደኛ ለአንድ ጓደኛው በቀጥታ የሚሰድባቸው ነገሮች አሉ። እሱን መለየት ይችላል አንደኛ ሞዴሉ። ሁለተኛ እንደገና ሃይማኖት መሰረት ያደረጉ ሪሊጂየስ ሄት ስፒቾች አሉ። እነሱን መለየት ይችላል። ሶስተኛ ጾታ መሰረት ያደረገ አንተ የሴት ልጅ አንተ እንደዚህ ማለት ሴቶችን ወይም ደግሞ እናቶቻችን እህቶቻችንን ዲስከሬጅ የሚያደርጉ የጥላቻ ንግግሮች አሉ። እሱን አይደንቲፋይ አድርጎ ፍላግ ያደርጋል ሞዴሉ። ከዛ በመቀጠልም እንዳልኩት የአካል ጉዳተኞች ወይም ደግሞ ዲስኤቢሊቲ ሄት ስፒች የሚባል አለ። እሱ እንደገና አንተ ጉዳተኛ ምናምን ብለን በተለምዶ የወሰድናቸው የጥላቻ ንግግሮች አሉ። እሱን አይደንቲፋይ አድርጎ ፍላግ ያደርጋል ሞዴላችን ማለት ነው። ፖለቲካል አይዲዮሎጂካል ሄት ስፒች አለ። ግሩፕ ቤዝድ ሄት ስፒች አለ። ለአንድ ግሩፕ ወይም ደግሞ አንድ ጄኔሬሽናል ሄት ስፒች አለ። እነኚህ የመሳሰሉ የጥላቻ ንግግሮችን የመለየት አቅም አለዎችን ሞዴል ማለት ነው። ሞዴሉ 15000 ዳታ ሴትስ ሰብስበን ነው ትሬን ያደረግነው። በመጀመሪያ 1500 ዳታ ለመሰብሰብ ፕላን ይዘን ነው የተነሳነው እዚህ ፕሮጀክት። ነገር ግን ያው ውጤት አይተን ብዙ ለውጦችን አድርገናል ማለት ነው። እዚህ በማህበራዊ ሚዲያ እንቅስቃሴ ውስጥ እንግዲህ ሰላምን ሊሰብኩ የሚችሉ ሰላምን በደንብ ሊያስተምሩ የሚችሉ ፕሮግራሞችን በማህበራዊ ሚዲያ በኩል እያቀረብኩ ነው የምገኘው። በአጋጣሚ ወደዚህ ፕሮጀክትም ለመግባት ምክንያት የሆነኝ ነገር እሱ ይመስለኛል። በእርግጥ የኛ አካባቢ በዚህ በሰሜኑ በነበረው ጦርነት ወቅት ብዙ የተጠቃ አካባቢ፣ ብዙ ችግር የደረሰበት አካባቢ እንደመሆኑ መጠን ያው እኔም የማህበረሰቡ አንድ አካል እንደመሆኔ በዚህ ችግር ውስጥ አልፈናልና ሰላም ምን ያህል አስፈላጊ እንደሆነ፣ ሰላም ላይ መስራት ምን ያህል ወሳኝ እንደሆነ እንገነዘባለን እና ያንን መሰረት አድርገን ብዙ የሰላም ግንባታ ስራዎችን መስራት አስፈላጊ መሆኑን በማመን ወደዚህ ወደ ፒስ ቢልዲንግ ፕሮጀክት በኤሊዳ እና ሰርች ፎር ኮመን ግራውንድ በጋራ ወደሚተገብሩት ፕሮጀክት ለመግባት ችያለሁ። በተለይ በእኛ አካባቢ በዚህ በወሎ አካባቢ ወሎ አብዛኛውን ጊዜ ብዙ ጊዜ የሰላም ቀጠና ነው። ማህበረሰቡም ደግሞ የዚህ ግጭቶችን የሚፈታበት የራሱ የሆነ መፍትሄ ያለው የሽምግልና ስርዓት ያለው ሰላምን አብዝቶ የሚወድ ማህበረሰብ ያለበት፣ ከዛ ውጭ በሃይማኖት እና በብሔር ስብጥር የሚታወቅ አካባቢ ስለሆነ ይህንን አካባቢ የበለጠ ይህንን እሴት የበለጠ ብንጠቀምበት ደግሞ ብዙ ነገሮችን ማምጣት ይችላል፣ ብዙ የሰላም መንገዶችን ሊያሳየን ይችላል በሚል ከማህበረሰቡ ፍላጎት እና እኔ ደግሞ ከምሰራው የኪነ ጥበብ ስራ አንጻር ፕሮጀክቶችን ቀርጸን በዚህ ብናስተምረው፣ የተለያዩ ድራማዎችን ብናቀርብለት ሰው እየተዝናና ነገር ግን እውቀት ይጨብጣል ብለን በማሰብ ከዛ በተጨማሪ የፎረም ቲያትር የሚባል ብናዘጋጅና ማህበረሰቡ ጋር ብናቀርብ በኦፍላይንም ማህበረሰቡን ጋብዘን አዳራሽ ላይ ብናስተምረው እንደገና ያንን ሪከርድ አድርገን ደግሞ ለኦንላይን ኮሚኒቲው ደግሞ አድሬስ ማድረግ ብንችል ጥሩ ነው የሚል ሀሳብ አመጣን። የኮሚኒቲ ኢንጌጅመንት ያለው ቲያትር ነው። ቲያትሩ ይቀርባል። መሀል ላይ ቲያትሩ እየቆመ ሰዎች ሀሳባቸውን እየሰጡ የሚቀጥሉበት፣ እንደገና የሰዎቹ ሀሳብ ይቆምና እንደገና ቲያትሩ ይቀጥላል። እንደገና ሰዎች ኢንቮልቭ ያደርጋሉ። ስለዚህ ይሄ የበለጠ አንዳንድ ጊዜ ለሰላም መደፍረስ ችግሮች ተብለው የሚጠቀሱ ብዙ ችግሮች አሉ እና እኛ በቲያትሩ ውስኖችን ስናነሳ ማህበረሰቡ ደግሞ ሌሎች ብዙ ነገሮችን እዛ ቲያትር ውስጥ ሊያነሳልን ይችላል እና ወደፊት ራሱ ለሚሰራ ፕሮጀክት እንደ መነሻ እንደ ጥናትም ሊጠቀምበት ይችላል፣ ልንጠቀምበት እንችላለን ሌላ ፕሮጀክት ለማዘጋጀት የሚል አንድ የፎረም ቲያትር ማዘጋጀት እንዳለብን እንደዚሁ አክቲቪቲ ውስጥ አስገባን። ለኦፍላይንም ሆነ ለኦንላይን ለሚኖሩት እነዚህ ቫይለንሶች ሪዛይለንስ ለመጨመር የተጠቀምንበት አፕሮች ስልጠናዎችን ለመስጠት
ቲያትር ለማዘጋጀት፣ ቲክቶክ ካምፔኖችን ለማዘጋጀት እንዲሁም ደግሞ የተለያዩ የሬዲዮ ፕሮግራሞችን ለማዘጋጀት ነበረ። ምክንያቱም ዲጂታሊ አክቲቭ ያልሆኑ አካላት ስላሉ በሬዲዮ እነሱን ደግሞ ለማግኘት የሬዲዮ ፕሮግራሞችን ማዘጋጀት ነበረብን እና ካለን የበጀትም ሆነ የጊዜ አንጻር እንዲሁም ከሰው ኃይል አንጻር እነዚህ ነገሮች ነው ለማድረግ አስበን የነበረው። ሆነልንም ተሳካ። በተለይ ደግሞ ኢንክሉሲቪቲ ወይም ደግሞ አካታችነት የሚል ሀሳብ ላይ ለመስራት ሞክረናል። ሴቶች እንዲካተቱ፣ አካል ጉዳተኞች እንዲካተቱ፣ በተለያዩ መጠለያ ጣቢያ ላይ ያሉ ሰዎች እንዲመጡልን፣ የሃይማኖት አባቶች፣ የማህበረሰብ ዲጂታል ኢንቫይሮንመንት ላይ ኢንፍሉዌንሰሮች፣ እነዚህ ሁሉ እንዲካተቱ ጥረታችንን አድርገናል። ኮመን ግራውንድ አፕሮች የሚል ስልጠና ነበረና እዛ ስልጠና ላይ ነበረ ከስንታየው መሀመድ ጋር የተገናኘው ነው ወይ ከማሩ ባላጋሩ። ስለዚህ ተነጋገርን፣ ተመካከርን፣ ምን እንስራለን አወራንና እሱን ወደ ፕሮፖዛል የቀየር ነው። ፕሮፖዛላችን አሸነፈ። ስልጠና ነበረን፣ ፎረም ቲያትር ነበረን፣ ቲክቶክ ካምፔን ነበረን፣ እንደገና ደግሞ ሬዲዮ ፕሮግራሞች ነበሩና እነሱን አዘጋጀን ማለት ነው። በዛ ፕሮጀክት ቆይታዬ መሀል የነበረ ፒፒኢ ወይም ፖዘቲቭ ፒስ ፎር ኢትዮጵያ አቅሰም የሚል አንድ እንቅስቃሴ ይዞ የመጣው። ስለዚህ ለምን አልመዘገብም ብዬ ተመዘገብኩኝ፣ ተመረጥኩኝ። በዛ ስልጠናው ፋክት ቼኪንግ ላይ ነበረ የሚሰራውና ወይም መረጃ ማጣራት ላይ ነበረ። የምፈልገው ነገር ሆነ ማለት ነው። ከዛ በኋላ ምንድነው ስልጠናውን እየወሰድኩ በነበረበት ቆይታ ጊዜ ተጨማሪ ስልጠናውን እንደ አንድ ጉልበት ሆኖኝ እንደገና ከዚህ በፊት የነበረኝን ፓሽን ተጨምሮ ፍላጎቴን ተጨምሮ ነበረ አማኔት እንዲወለድ ያደረገው ማለት ነው። ስለዚህ አማኔት ምንድነው ማለት ነው? የተሳሳተ መረጃ የተዛባ መረጃ ጋር ተያይዞ መረጃዎችን የማጣራትና ዲጂታል ሊትሬሲ ላይ የሚሰራ ልክ እንደ እንቅስቃሴ እንዲሆን የታሰበው። ስለዚህ አማኔት ብዬ ልሰይመው የቻልኩት ምንድነው? አማን ማለት እውነት ነው በግዕዙ። በብዙ ቦታዎች ላይ ደግሞ ሰላም እንደማለት ነውና እውነት ላይ ተመሰረተ ስፔሻሊ ዲጂታል ኢንቫይሮንመንቱ እውነተኛ ነገሮች ቢሞሉበት እነዚህ ሁሉ ቫዮለንሶች አይመጡም በሚል ማለት ነው። እነሱን ሚቲጌት ለማድረግ በሚል ነበረ ሰላማዊ የሆነ እውነተኛ የሆነ ኔት ወይም ደግሞ ኔትወርክ እንዲኖረን በሚል ሰውን የማንቃት እኔ እንደነቃሁት እኔ እንዳወቅኩት ሌሎች ሰዎችንም ያወቅኩትን ነገር ለማሳወቅ በሚል ነበረ ታስቦ የተነሳው። ፕሮጀክቱ በዋነኛነት 4 አክቲቪቲዎች ነበሩት። አብዛኛውን የሚወስደው የኢምፐርሰን ትሬኒንጋችን ነው። 4 ዙር ትሬኒንጎች ነበሩ። አሁን ያለንበት ጅማ ከተማ ላይ 3ቱ ትሬኒንጎች ተሰጥተዋል። አንዱ ደግሞ በዚሁ በጅማ ዞን አንደኛዋ ከተማ ላይ አጋሮ ላይ ተሰጥቶ ነበር ማለት ነው። በዋናኛነት የጋዜጠኞች፣ የሶሻል ሚዲያ ኢንፍሉዌንሰሮች እና ተማሪዎች፣ የዩኒቨርሲቲ ተማሪዎች ታርጌት ሆነው ከኛ ጋር ሲሰሩ ነበረ። ይህ ትሬኒንግ እነሱ ላይ ብቻ እንዳይቀር ደግሞ በማህበረሰብ ሬዲዮ ዩኒቨርሲቲው የራሱ የማህበረሰብ ሬዲዮ አለው። በዛ አማካኝነት ለማህበረሰቡ የ6 ሳምንት የሀቅ ነጋሪ የተሰኘ በሶሻል ሚዲያ አጠቃቀም በመረጃን ማጣራት እንዲሁም ደግሞ አሁን ላይ ስላለው የሚዲያ ላንድስኬፕ አጠቃላይ ግንዛቤን የሚያስጨብጥ የ6 ሳምንት ፕሮግራም አዘጋጅተን ስንሰራ ነበር። ወጣቶች ላይ ሞር መድረስ እንድንችል በቲክቶክ አማካኝነት ሀቅ ነጋሪ ራሱን ስያሜ ተጠቅመን በቲክቶክ ካምፔኖች ነበሩን። ብዙ እይታዎች ነበሩን። ብዙ ሪአክሽኖችን ከኦዲየንሱ ስንቀበል ነበር። ያንኑ ደግሞ ለማበረታታትም ወጣቶች በደንብ የተማሩትን ነገር ወደ ማህበረሰቡ እንዲወስዱት አጭር ቪዲዮ ውድድር ማዘጋጅተን ወጣቶችን ኢንጌጅ ስናደርግ ነበር። ኦቨርኦል አጠቃላይ ፕሮጀክታችን ይህንን ይመስል ነበር። በዚህ ፕሮጀክቶች መሳተፋችን እንደ ዩኒቨርሲቲ እኔ እንደ ግለሰብም በጣም ብዙ ያገኘናቸው አድቫንቴጆች አሉ። ፕሮጀክትን ፕላን ከማድረግ ጀምሮ ኢምፕሊሜንቴሽን ፌዙ ምን ይመስላል የሚለውን ኦን ግራውንድ እየሰራን ያየ ነው። በተለይ ደግሞ ሰርችና የኤሊዳ ቲም ያዘጋጁንን የኮክሬሽን ሴሽን ነበር። ፕሮፖዛላችን አዋርድ ከተደረገ ሰሌክት ከተደረገ በኋላ ያመጣነው ፕሮፖዛል በደንብ መሬት ላይ እንዲወርድ አብረውን አግዘውናል። ያንን ነገር በጣም አብረን ስንሰራ ነበር። እዛ ላይ ያየናቸው ፕሮፖዛላችን ላይ የነበሩ ክፍተቶችን አይተን ሌሎች ጊዜ እንደዚህ አይነት ፕሮጀክቶችን በምንወዳደርበት ጊዜ ያንን ክፍተታችንን ለመሙላት አስችሎናልና ያንን ፕሮጀክት በሳተፋችን ሌሎች ፕሮጀክቶችንም እንድናገኝ አግዞናል። አሁን ላይ 2 ዓመት የሚቆይ እዚሁ ከተማ ላይ የምንሰራው ሌላ ተጨማሪ ፕሮጀክት አግኝተናል። በዚህ አሁን ባለንበት ግጭት ወቅት ላይ ጋዜጠኞች እንዴት አድርገው በስትረስ ውስጥ ሆነው ሶርሳቸውን ትሪት ማድረግ ይችላሉ፣ ራሳቸውም ደግሞ እንዴት አድርገው ዘገባ መስራት ይችላሉ በሚል ዙሪያ ላይ ተማሪዎችን እያበቃን ያለ ነውና
በአንድም ይሁን በሌላ መንገድ በዚህ በ6 ወር ውስጥ በነበረን የፕሮጀክት ኢንጌጅመንት ውስጥ ብዙ የተማርናቸው ነገሮች አሉ፣ ብዙ ያሳካናቸው ስኬቶች አሉና ለወደፊት ስራዎቻችን በጣም ትልቅ መነሳሳት የፈጠረልን ትልቅ አድቫንቴጆችን እና ትምህርቶችን ሌሰኖችን ያገኘንበት ነበር። እኛ ብቻ ባደረግነው ነገር ብዙ ትልቅ ለውጦችን ማምጣት አንችልም። አሁን በዚህ ፕሮጀክት የሚያየነው በተለያዩ የሀገራችን ክልሎች ውስጥ ያሉ ሰዎች አብረን በጋራ ስንሰራ ነበረ። አማራ ላይ፣ ኦሮሚያ ላይ፣ መቀሌ ላይ፣ ትግራይ ሪጅን ውስጥ ብዙ ነገሮች ሲሰሩ ነበርና ሞር አሁንም እናስበው እንደዛ ነው። እዚህ ጅማ ላይ ብቻ የሚቀመጥን ነገር ብቻ ፕላን አናደርግም። ሌሎች ክልሎችን አንድ ላይ ኮላብ አድርገን በደንብ በተሻለ ሁኔታ ወጣቶችን መድረስ ብንችል፣ በተለይ ደግሞ ጋዜጠኞች ያላቸው ሚና ቀላል የሚባል አይደለም። ማህበረሰቡ ጋር የመረጃ ምንጭ ሆነው እያገለገሉ ነው። ስለዚህ እነሱን እያሳወቅን በሄድን ቁጥር ሞር ማህበረሰቡ የሚፈልገውን ነገር እየሰጠን ነው የምንሄደውና አሁን ሰርች እና የኤሊዳ ቲም አጠቃላይ በዚህ ፕሮጀክት ውስጥ የነበረው የአጠቃላይ የ4 ክልሎች አዲስ አበባን ጨምሮ ማለት ነው የነበረው አይነት ኮላቦሬሽንን ከሌሎች ዩኒቨርሲቲዎች ጋር እየፈጠረን ያለ ነው። ባሳለፍነው ጊዜ ፕሮፖዛሎችን ስንሞክር በ5 ሪጅኖች አንድ ላይ አዋቅረን እየሞከርን ያለ ነውና እዚህ የምንሰራቸው ስራዎች እዚህ ከተማ ላይ ብቻ እንዳይቀሩ እንፈልጋለን። ሞር እያሰፋን ሀገሪቱ ላይ መድረስ ምንችልበትንና እኛም ለዚህ ፒስ ቢልዲንግ ፕሮሰስ ያለንን ምንችለውን አቅም ኮንትሪቢዩት ለማድረግ እናስባለን። ለዛም እንሰራለን ብዬ አስባለሁ። እንደ ኢትዮጵያ ያለንበት ሁኔታ ይታወቃል። ሚዲያው ላይ ያለው አሁንም ሚዲያው ላይ ያለው ኢኮሲስተም በጣም አስቸጋሪ የሆነ ነው። እንደ ኢትዮጵያ ብቻ ሳይሆን ደግሞ እንደ ዓለም አቀፍ ደረጃ ብናየውና ስለዚህ እያንዳንዱ ሰው ኃላፊነት አለበት ብዬ አስባለሁ። እንደዚህ አይነት ፕሮጀክቶች ሲዘጋጁ ደግሞ ምንድነው ሁሉም ሰው ነገሮችን እያወቀ በተሻለ መንገድ ኃላፊነቱን እንዲወጣ ያስችላል ብዬ አስባለሁኝና እኛ እንደመጣንበት ደግሞ እንደ ሬዲዮ ጣቢያችን እንደዚህ አይነት ስራዎች ሲሰሩ ማህበረሰቡ እንደዚህ አይነት ነገሮችን ላያውቅ ይችላል። ኢንፎርሜሽኖችን ዝም ብሎ ብቻ መውሰድ ከዛ በኋላ መተግበር ሊሆን ይችላል። ከዛ ግን እንደዚህ አይነት ነገሮች ሲመጡ ምንድነው ሰፊው ህብረተሰብ ሶሻል ሚዲያ የማያገኝ ወይም ሶሻል ሚዲያውን እየተጠቀመ ሶሻል ሚዲያ አጠቃቀሙን የማያውቅ ሰው በተሻለ መንገድ እንዲያውቅ ያስችለዋልና እንደዚህ አይነት ነገሮች ሰፋ ብለው ቢቀጥሉ እንደ ሬዲዮ ጣቢያም አንድ ማስጀመሪያ ነው። ይሄ ሬዲዮ ጣቢያው እንደዚህ አይነት ነገሮችን ይዞ በተሻለ መንገድ አስፍቶ እንዲሰራ የሚያስችል ጅማሬ ነው ብዬ ነው የማስበው። ስለዚህ ይበል የሚያሰኝ ነው ፕሮጀክቱ። ለምሳሌ አሁን እኔ በምሰራበት ሚዲያ ላይ ሰዎች በፕሮፌሽናል ደረጃ ብቻ ላይሆን ይችላሉ ስራውን እየሰሩ የሚመጡት። አሁን እኔም ስራዬን ወደ ፕሮፌሽናል ለመውሰድ መጥቼ እየተማርኩኝ ነው። ብዙ ነገሮችንም በትምህርት ውስጥ እያካበትኩኝ፣ ግን ሌሎች አሉ በአማተር ሆኖ የሚሰሩ ጋዜጠኞች አሉ። እነዛ ጋዜጠኞች ደግሞ አንዳንዴ ምንድነው እንዴት አድርገው ነገሮችን ትክክለኛው መረጃ ትክክለኛው ካልሆነው መረጃ መለየት እንዳለባቸው ላያውቁ ይችላሉና እነዛን ነገሮች በደንብ አድርገው አይደንቲፋይ ማድረግ እንዲችሉ አሁን ምንድነው እኔ ከዚህ በፊት ኤክስፒሪየንስ ያደረኩት ነገር ነበረ በምሰራበት ጣቢያና ትክክለኛ ያልሆነ መረጃን በማሰራጨት ችግር የተፈጠረበት ሁኔታ ነበርና እነዛ ነገሮች ደግሞ ማህበረሰቡን ይዘው ወዴት እንደሚወስዱ የታወቀ ነገር ነው። ስለዚህ ሰዎች በተሻለ መንገድ እንዴት አድርገው የተለያዩ ፕላትፎርሞችን ተጠቅመው ኢንፎርሜሽኖችን ዝም ብሎ ሌላው ህብረተሰብ ብቻ ሳይሆን እዚህ ሚዲያው ላይ ያለውም ሰው ጭምር በደንብ አድርጎ ተረድቶ ሊሰራበት የሚገባ ነው ብዬ አስባለሁ። ትልበዝሕ ካብ ሚድል ኢስት ዝነበሩ ወገናትና ገይሩ ተጋሩ እዞም ዝበዝሑ ናብ ሚድል ኢስት ዝኸዱ ሰባት ካብ ገጠር ከባቢኦም ዝኸዱ ካብና ትምህርቲ ደረጃኦም ለታሕት ዝበለ እዩ ኤክስፖዠር የብሎም ና ዲጂታል ኤክስፖዠር የብሎም እና ክኸዱ ተለዉ ካብኣትዩ ተለዉ ነዚ ጥቕዓት ሱ ብቐሊል እዮም ኤክስፖዝ ዝኾነ ነይሮም እስፔሻሊ ደቂ ኣንስትዮ ኣሕዋትና ማለት እዩ እና ብዝተፈላለየ መንገዲ ከለ ትበሃል ሓፍትና ዝኾነ ወዲ ከምዚ ዓይነት ስእሊ ሒዙ ይፈራርሕ ኣሎ ክንዲ ዝቕርሸ ዲኻ ፊሉ ክገለዳለ ብዝተፈላለየ መልክዕ ሱሳይድ ቴምፕት ዝገበሩ ሰባት ነይረን ኣጓላት ኮይነን ብኸምኡ ብዝበፅሐን ምፍርራሕ ብሰንኪሱ ዓርሰን ከጥፍኣሉ ሞከራ ነይረንና ተኣዌርነስ ምፍጣር ካብ ጥቕዓት ከይፍጠር ኣዌርነስ ምፍጣር ልብል ተተፈጢሩ እንደገና ንኣቶም ክቃለሰሎም ዝኽእል መንገዲ እንደገና ተኣይል ብል ማለት እዩ። ስለዚ እዞም ሰለስተ ዓይነት ኣክቲቪቲ ዝተመረፁ ትና ስልጠና ትና ካምፔይን ሳልሳይ እንደገና ዌብ ኣፕ ዲቨሎፕ ምግባር ካብዞም ዓይነት ካብዚ ከይፍጠርና ምስ ተፈጠረ ከመይ ንቃለሶ ካብ ደን ተላዒልና ኢና እሶ እንትን ጌርና ማለት እዩ ኢምፕሊመንት ጌርና እዩ ማለት እዩ።
ጥቃት ለበፅሕና ጓላትነስ ሪፖርት ዝገብራሉ ፕላትፎርም ምፍጣርና ዓብይ ነገር ኢለ ይሓስብ ምኽንያቱ ብቐሊሉ ኣብ ገዛን ኮይነን እዚ ክበሃል የለ ይበላ ንዓተን ጠጠው ለላ ንዓተን መሰለን ጠጠው ለላ ደቂ ኣንስትዮ እኒዋ ኣብቲ ጉዳይ ንሰርሐ ንዓተን ነግራሉ ዕድል ምፍጣሩ ዓብይ ነገር ኢለ ይሓስብ። ይሄ ፕሮጀክት ከዚህ በፊት ከሰራናቸው ፕሮጀክቶች ትንሽ ለየት ይላል። ፕሮጀክቱ የሚያተኩረው በማህበራዊ ሚዲያ እና ከማህበራዊ ሚዲያ ውጪ በሴቶች ላይ የሚደርሱትን ጥቃቶች ወንዶችንም ጭምር ያሉትን ጥቃቶችን ለመከላከልና በተለይ በጣም ትልቁ ትኩረት በሶሻል ሚዲያ ማህበራዊ ድረገጽ ላይ የሚደረጉ ጾታን መሰረት ያደረጉ ጥቃቶችን ለመከላከል ለተማሪዎቹና ጉዳዩ ለሚመለከታቸው የመንግስት አካልና የህብረተሰብ አካል ለማሳወቅ አብሮ ለመወያየት እንዴት መከላከል እንደሚቻል ደግሞ አብሮ በኔትወርክ ተደራጅተን ለመስራት የተነደፈ ፕሮጀክት ነው። በሸገር ከተማ ላይ ነው ያጠነጠነው። ሸገር ከተማ ሲባል በቅርብ ጊዜ የተመሰረተ ነገር ግን ጾታን መሰረት ያደረጉ ጥቃቶች እጅግ በጣም የሚበዛበት አካባቢ ነው። ወደ 40 ሃይስኩሎች አሉ በእነዚህ ሸገር ከተማ ውስጥ። ከዚህ ውስጥ 12ቱ ላይ ወደ 12000 የሚሆኑ ተማሪዎችን ለአንዳንድ ቀን በጉዳዩ ላይ አወያይተን ብዙ ግንዛቤ እንዲሰጥ ተደርጓል። በዚህኛው ጉዳይ ውስጥም በማህበራዊ ድረገጽ እንደዚህ አይነት ጥቃቶች ያሉም የማይመስል ነበር። በጣም በርካታ የሆኑ ጉዳዮች በዚህ ውስጥ ኢንቨስቲጌት ተደርጓል ወይም ተገኝቷል። በአይነቱ ገና አዲስ የሆነ ነገር ስለሆነ ሰውም ብዙ ያልነቃበት ነገር ስለሆነ በጣም ግሩም የሆነ ውጤት አምጥቷል። ሃይ ስኩሎች እንደገና ብዙ ትምህርት ቤቶች አሉ፣ ኤሌመንተሪ ትምህርት ቤቶች አሉ። እድሜያቸው ከ5 ዓመት ጀምሮ ልጆች ይህንን በብዛት ይህንን ነገር ቢማሩ ከዚህ የበለጠ ውጤት ይመጣል። ትምህርቱና እውቀቱ ደግሞ ወደ ሌላው እየተላለፈ ይሄዳል ማለት ነው። ከኤሊዳ ከሰርች ፎር ኮመን ግራውንድ ጋር አንድ ላይ የሰራነው ፕሮጀክት ዋዝ ቮይስ ኦፍ ቼንጅ ይባላል። ኢን ሾርት ማለት ነው። ቤዚክሊ ያደረግነው ነገር ምንድነው የወጣቶቹን ከቪክተምነት ወደ ቼንጅ ሜከርነት መሆን ይችላል ወጣቱ በሚል ሀሳብ ተነስቶ ነው እንግዲህ ሀሳቡ ሲሄድ የመጣው ማለት ነው። ከዛ ኢቨንቹዋሊ የደረስንበት ሀሳብ ምን ነበረ? በፊልም ሜኪንግ ውስጥ ሚስኢንፎርሜሽን፣ ዲስኢንፎርሜሽን እና ሄት ስፒችን ካውንተር እንዲያደርጉ ኖት ጀስት ትሬን እነሱን ከማድረግ ባለፈ ግን እነሱም የቼንጁ አካል የማድረግ ፕላን ነበረን ማለት ነው። ሶ በዛ መሰረት ኦልሞስት 5 ዩኒቨርሲቲዎች ላይ ትሬኒንጎች ተካሂደው ከዛ በትሬኒንጎቹ ተከትሎ ደግሞ ስክሪኒንጎች ተካሂደው የተለያዩ ፊልሞች የወጡበት ፕሮጀክት ነው ማለት ነው። ትሬኒንግ ኢዝ ዌል ኖን፣ ወርክሾፖች የተለመዱ ናቸው ስፔሻሊ ኢን ዘ ሲኤስኦ ስፔስ። ግን ፊልም ሜኪንግ ዋዝ አ ክሪኤቲቭ ሞደም ወይም ዊ አር ዩዚንግ የወጣቱን ፕሌይግራውንድ እየተጠቀምን ነው ኢንስቴድ ኦፍ ዩዚንግ ዘ ኖን የትሬኒንጎችን ምናምን ከመጠቀም ወጣቱ ያለበትን ወጣቱ የሚያይበትን ኢንትረስትድ ሆኖ ኤንጌጅ የሚያደርግበትን ፕላትፎርም ተጠቀምን። አንድ ሁለተኛ ደግሞ ያደረግነው ምንድነው በስቶሪ ውስጥ ሶ አይ ካን ቴል ዩ ለአንተ ሄት ስፒች ኢዝ ባድ፣ ሰውን ያስከፋል፣ ይጎዳል ወይም የሰውን ህይወት ያበላሻል ብዬ ከምነግርህ በስቶሪ ውስጥ ግን ዩ ፊል ኢት አይ ቴል ዩ በአፌ ልነግርህ እችላለሁ። ፊልም ግን ወይም ስቶሪ ግን እንዲሰማህ ያደርጋልና that's why we chose ፊልም። ኦልሶ ደግሞ as well በአንድ ዴይ ብዙ ሰዎችን ማግኘት እንችላለን እና ትሬን ያደረግናቸው ደግሞ ቢዮንድ ቢንግ ዲ ቤኔፊሻሪ ብቻ ሳይሆኑ ቼንጅ ሜከርስ ነበሩ። ሶ ፓርት ኦፍ ዘ ቼንጅ ናቸው እና እነሱም ላይ ያለውን ለውጥ ማየት ዋዝ ቬሪ ሳቲስፋይንግ። ፊልሙን ስጽፈው በቃ እኔ የማውቀው የምችለው ምናምን እንደሆነ ነው የማውቀው። እንደኔ የሚያውቅ የለም እዚህ ጉዳይ ላይ። ከዛ ትሬኒንግ ሰጡን። ትሬኒንግ ሲሰጡን ግን ምንም እንደማናውቅ ነገሩ ሰፊ እንደሆነ ገለጣልኝ። ለካ ኩዌስችን ነበር ነው እንጂ ነበረ መልስ አልነበረም። ስለዚህ ትሬኒንጉን ሲሰጡት አዲስ ጆሮኔ እንደ አዲስ መፈለግ ጀመረ። እንደ አዲስ ጠየቅኩኝ የማውቀው ነገሩን ሄት ስፒች ምናምን ሰው ኮር ጉዳይ ምንድነው? ዋይ ለምን ሰው ሰውን ይጠላል የሚለው እንድንጠይቅ አደረጉን። በዛ ጥያቄ የተነሳ ረዥም ስክሪፕት አይ ቲንክ 10 ደቂቃ ስክሪፕት ጻፍን። ምንድነው ታሪኩ? አንድ አይኗ በጣም የሚያምር ሴት ግን በውበቷ በጸጋዋ የተጠላች ወይም የተተረጎመባት ማተር የሚያደርገው ኢንተርፕሪቴሽን ነው። አንተ ምንም ነህ፣ አንተ ያለህ ነገር ኢንተርፕሪቴሽን ነው፣ ኤስቴቲክስ ኢንተርፕሪቴሽን ነው። በራሱ ምንም ነው፣ ውብ የሚባል በራሱ ኤግዚስት የሚያደርግ ነገር የለም። ስፔሻሊ ኢን ሂውማን ላንጉጅ እንደዚህ አይነት ነገር የለም።
የአማልክት ቋንቋ መጠቀም እስከምንጀምር ድረስ በራሱ የሆነ የለም። በሰዎች ኢንተርፕሬቴሽን ወይም በአካባቢዋ ባሉ ሰዎች ምክንያት አይኗ የሚጠላ ውበቷ ያልተወደደላት የተተረጎመባት ኃጢአቷ የሆነ ወይም ጸጋቸው ኃጢአት የሆነባቸው ሰዎች አሉ። እነዚህ የሆነባት አንዲት ሴት ግን ለፍቅር ለሂውማን ከሰው ጋር ለመነካት ወይም በሰው ቪዚብል ለመሆን ያንን ጸጋዋን አውጥታ ስትሰጣቸው ከዛ በኋላ እሱን ስትፈልግና በኋላ የሚመጣው መልስ የሚያሳይ ስቶሪ ነው። ቡዳ ተብላ የተጠራች አንድ ሴት በእርግጥ ቡዳ ሳትሆን ውብ አይን ስላላት ወይም እናትሽ ቡዳ ናት ተብላ የተጠላች የምትጠላበት ምክንያት ሁለት ነው። አይኗ በጣም ያምራል። ሁለተኛ እናቷ ቡዳ ናት ተብላ እንትን ትላለች። እናቷን ሞተች። ከዛ አይኗንም አውጥታ ሰጠቻቸው። ከዛ በኋላ እውነት ይወዱኛል የሚለውን ጥያቄ የሚመልስ እና የሚጠሉ ሚስኢንፎርም የሚያደርጉ ያወራሁት ሄት ስፒች እንዲህ ስለሆንክ ነው የሚሉ ሰዎች የምር ይህንን ነገር አውልቄ በሰጠ እኔን ለምጠኔን ለመጀመሪያ ስታይ ለተሰማ ስሜት ምክንያቱን ባወጣልህ የምር አንተ ተቀየሮ ነበር የሚለውን ኩዌስችን የሚያደርግ እኔ የገባኝ እስካሁን የገባኝ መልስ አልገባኝም፣ ጥያቄ ብቻ ነው። እሱን የሚመልስ ሾርት ስቶሪ ሄት ስፒች ምን ቢሆን ነው የሚቆመው አላ ምንድን ነው ይሄ ኩዌስችን ነው ፊልሙን አጭሩን ፊልም እንድንወልድ ያደረገው ኩዌስችን እንድናደርግ ያደረገን እና አሁንም ያልመለስኩት ወደፊት በፊልሞች የኔ ከአሁን በኋላ የምሰራቸው ፊልሞች ላይ ይሄ ነገር አይጠፋም እና ምንድነው የሚሰጠው ያንተ ወይም የሌላ ሰው ሄት ስፒች ኦር ንግግር ያንተ አይን እኔ መስታወት ፊት ስቆም እኔ በራሴን አላየም በአንተ አይን አየዋለሁ እና አይኔን ጎልጉዬ እስካወጣው ቆዳዬን እንድገፋው የሚያደርገኝ ስሜትን ትሰጠኛለህ በአንተ አይን። እሱ ነው ሳድስ ፓርት። ወደ 3 የሚሆኑ ፕሮግራም ፒላሮች አሉ። ኮል ኢት 3E ነው የምንላቸው። የመጀመሪያው ኢምፓወርመንት ነው። ሰዎችን አቅም ኮሚኒቲዎችን አቅም መገንባት ካፓሲቲ ቢልዲንግ ኢንስቲቱሽናል ካፓሲቲ ቢልዲንግ እንሰራለን። ከዛ በመቀጠል ደግሞ ኢመርጂንግ ኢሹዎች ላይ ዲል እናደርጋለን። የተለያዩ ኢመርጂንግ ኢሹዎች የዩዝ ኮንሰርንን ፎከስ ያደረጉ ኢመርጂንግ ኢሹዎች ዲል እናደርጋለን። ከነዚህ ውስጥ እንግዲህ አንዱ የሚስ ኢንፎርሜሽን ዲስኢንፎርሜሽን እና ሄት ስፒች አሁን ኢመርጅ ያደረጉ የኮንፍሊክት አባባሽ ጉዳዮች ናቸውና ከሱ ጋር ሪድ ቢል ያደርጋል። ከዛ በኋላ ደግሞ የኢምፓወርመንት እና ኢኔብሊንግ ኢንቫይሮንመንቶች ናቸው። በዚህኛው ፕሮግራም ላይ አርትን እንደ አንድ ኢኒሺዬቲቭ የሚጠቀምበት ምክንያት ምንድነው? ዩዝ ፎከስድ እንደመሆናችን መጠን ወጣቱን ዩዝ ፍሬንድሊ የሆኑ አፕሮቾች መጠቀም ለኛ በጣም ኢምፖርታንት ነው ብለን እናስባለን እና ከዚህም አንጻር ሪድም የሚሰራቸው ስራዎች ወጣት ፎከስድ እንደመሆናቸው ወጣቱ በነፃነት ስሜቱን ገልጾ የተሻለ ኮሚኒቲ ኢንጌጅመንት ውስጥ እንዲገባ በማድረግ ነው። ወጣት ጉዳዮችን በስብሰባዎች በተለመዱ ፕላትፎርሞች ቁጭ ብሎ ማውራት፣ መወያየት ጊዜ የሚወስዱ ጉዳዮች ላይ በጣም ኢንተረስት የለውም እና ከዛ አንጻር በጣም ፍሬንድሊ በሆነ መልኩ ሀሳቡን እንዲገልጽ ምክንያቱም አንዳንዴ ብናገር ባወራ እንዲህ አይነት ሀሳቦችን ብገልጽ የተለያየ ኮኖቴሽን ይሰጠኛል ብሎ ስለሚያስብ ብዙ ጊዜ መሳተፍም አይፈልግ። ሁለተኛም ደግሞ በመሳተፍ ውስጥ ደግሞ ለእኔ ቦታ አለኝ ወይ አትሊስት በምሰጣቸው ቮይሶች ሪስፔክት እደረጋለሁ ወይ ሚኒንግፉሊ ስትራክቸር ውስጥ ገብቼ ስለራሴ ጉዳይ አወራለሁ ጠይቃለሁ ብሎም ስለማያስብ የተለያዩ ፕላትፎርሞች አሉ ለዛ ሀሳቡን እንዲገልጽ ለሱ ምቹ የሆኑ ምህዳሮችን ለወጣቱ መፍጠር ግድ ነው በሚል አርትን ተጠቅመናል። እዚህ ፕሮጀክት ለማድረግ እና ለመስራት የተሞከረው ነገር የሚመለከታቸውን አካላት አቅም የማጎልበትና ዜጎች በተለይ ፖዚቲቭ የሆኑ ናሬቲቮች ላይ ተሳትፎ የሚያደርጉባቸውን ፕላትፎርሞች መፍጠር የማገዝ ሂደት ነው ስናደርግ የነበረው። በእኔ እይታ በትልቁ ስኬታማ የነበረ ፕሮጀክት ነው ማለት እችላለሁኝ። ለስኬቱ ማሳያ ብዬ የምጠቅሳቸውን ነገሮች አንድ ሁለት ነገሮች ለማንሳት የመጀመሪያው አብረናቸው የሰራናቸው የባለድርሻ አካላት የአቅም መሻሻል፣ ሁለተኛ ደግሞ እንደ ህዝብ ወይም እንደ ፖፑሌሽን የደረስናቸው ህዝቦች ወይም የዜጎች ቁጥር በርከት ያለ መሆኑ እንደ አንድ ማሳያ መቁጠር ይቻላል። በሶሻል ሚዲያ ፕላትፎርሞች
በቲክቶክ፣ በፌስቡክ፣ በዩቲዩብ እና በሌሎችም ቻናሎች ደግሞ ከ1 ሚሊዮን በላይ ኢትዮጵያውያን ስለ ሚስ ኢንፎርሜሽን፣ ስለ ሐሰተኛ መረጃ እንዲሁም ስለ ጥላቻ ንግግር ምንነት እና ደግሞ እያንዳንዱ ዜጋ ምን ማድረግ እንዳለበት፣ ራሱን እንዴት መጠበቅ እንዳለበት፣ ሌሎችንም ኢትዮጵያውያን በመጠበቅ ሂደት ውስጥ ምን ሚና ሊጫወት እንደሚገባ ለማሳየት ተሞክሯል። ከዚህኛው የስኬት ማሳያ ብዬ የምጠቅሰው ነገር ከዚህ ፕሮጀክት በኋላ የተፈጠሩ ዜጎች ተሳትፎ ሊያደርጉባቸው የሚችሉ ፕላትፎርሞች ናቸው። ወይም ደግሞ በሌላ አነጋገር ስትራክቸሮች ልንላቸው እንችላለን። ከ26 በላይ ስትራክቸሮች ወይም ፕላትፎርሞች ክሬት ተደርገዋል። አንዳንዶቹ ዲጂታል ናቸው። በዲጂታል ስፔስ ላይ ሰዎች ኤክስክሉሲቭሊ ስለ ሐሰተኛ መረጃ እና ስለ ጥላቻ ንግግር የሚነጋገሩባቸው ውሸት የሆኑ እና ከእውነት የራቁ መረጃዎች ተጣርተው ለሕዝብ የሚቀርቡባቸው በአማርኛ፣ በትግርኛ፣ በኦሮምኛ የተሰሩ ስራዎችን ሕዝቡ ማግኘት የሚችልባቸው የሚሳተፍባቸውም ጭምር ፕላትፎርሞች ክሬት ተደርገዋል። ከዛ በተጨማሪ በዚህ ፕሮጀክት ሳፖርት ምክንያት እና በዚህ ኢንተርቬንሽን ምክንያት የተቋቋሙ አዳዲስ የሲቪል ሶሳይቲ ድርጅቶችም አይተናል። የሲቪል ማህበረሰብ ድርጅቶቹ በዋናነት በተለይ ህዝብን ከመጥቀም አንጻር የሚሰሩ ድርጅቶች እንደሆነ ይታወቃል። በአማራ እንዲሁም በትግራይ ክልል ሲቪል ሶሳይቲዎች ስታብሊሽ ተደርገዋል፣ ሬጂስተር አድርገው ስራ በመጀመር ሂደት ላይ ይገኛሉ። መጨረሻ እንግዲህ ይህን ፕሮጀክት በስኬት እንድንፈጽም ያገዙን ከጎናችን የቆሙ ብዙ አካላት አሉ። በመጀመሪያ ማመስገን የምፈልገው የግሎባል አፌርስ ካናዳ ለዚህ ፕሮጀክት የሚያስፈልገውን የፋይናንስ ሪሶርስ በማቅረብ ስላገዘን በእጅጉ አመሰግናለሁኝ። ከዛ ቀጥሎ አብረውን የሰሩ ኮሚትድ ሆነው በዚህ ፕሮጀክት ውስጥ ትልቅ አስተዋጽኦ ያደረጉ አካላት ወይም ፓርትነሮች አሉ። የመጀመሪያው ኢምፓቲ ፎር ላይፍ ዲቨሎፕመንት አሶሲዬሽን ኢሊዳ ሎካል ፓርትነራችን በመሆን አብዛኛውን ስራችንን ወደ መሬት እንድናወርድ አግዞናል። ኢሊዳን አመሰግናለሁ። ሌላኛው ሎካል ፓርትነራችን ዘሌማን ኮሚኒኬሽን አድቨርታይዚንግ ኤንድ ፕሮዳክሽን ፒኤልሲ ነው። በተለይ የሶሻል ሚዲያ እና ደግሞ የጋዜጠኞች አካባቢ እና የሚዲያ ሰዎች ጋር ከሚዲያ ካምፓኒስ ጋር የሰራናቸውን ስራዎች በትልቁ ሲደግፍልን የነበረ ድርጅት ነው። እነሱንም ማመስገን ፈልጋለሁ። በመጨረሻ የሶሻል ሚዲያ ሊስኒንግ ኤክሰርሳይሳችንን ሲመራልን የነበረው የኢስት አፍሪካ ኦፊሱን ኬንያ ቤዝ ያደረገ ቢውልድ አፕ የሚባል ኦርጋናይዜሽን አለ። እነሱንም ማመስገን ፈልጋለሁኝ። ሁሉም ስለነበራቸው ኮንትሪቢዩሽን ማለት ነው። ከዛ በተጨማሪ በየክልሉ ይህንን ፕሮጀክት ወደ ታች አውርደው ከኮሚኒቲያቸው ጋር የሰሩ ኢኒሼቲቮቻችንን ኢምፕሊመንት ያደረጉ ግራንቲ ፓርትነሮቻችንን ደግሞ በእጅጉ አመሰግናለሁኝ። ያለነሱ ትጋት እና ኮሚትመንት ይሄ ፕሮጀክት ስኬታማ ይሆናል ማለት አይቻልም። ከነሱ ጋር ተያይዘው አብረው በሎካል ሌቭል ያሉ የመንግስት አካላት፣ የተለያዩ የመንግስት ቢሮዎች፣ ዩኒቨርሲቲስ ስለነበራቸው ኮንትሪቢዩሽን ማመስገን እፈልጋለሁኝ። አመሰግናለሁ። በጣም አስደሳችም ከዛም ደግሞ አዳጋችም አድካሚም የምንላቸው ጉዞዎች እንድናሳልፍ ያደረገን ነበረ። ለግለሰቦች የግራንት የማድረግ ፕሮሰስን ማድረግ ጀምሮ ከዛም በኋላ ደግሞ ሌሎች ትንንሽ የምንላቸው ብለን ልናስባቸው የምንችል ሎጂስቲካል ፈተናዎች የነበሩት ነበረ። ግን ደግሞ ውጤቱ በጣም አስደሳች የነበረ ከዛም በኋላ ደግሞ ያላየናቸው ያልጠበቅናቸው ውጤቶችንም ያየንበት ፕሮጀክት ነበረ። ከዛም በኋላ ደግሞ ዶክመንቴሽን ላይ የተለያዩ ቻሌንጆች ነበሩት። ግን ደግሞ እንደ ካፓሲቲ ቢልዲንግ ወይም ደግሞ አቅም ግንባታም ሆኖ እነዚህ ትላንትና ትንሽ ነገሮችን ዶክመንት ማድረግ ይቸገሩ የነበሩ ሰዎችን አሁን ድርጅቶችን ለማቋቋም አብረው አዳዲስ ፓርትነርሺፖችንም ለመመስረት
ውጤታማ ሆኖ ስናያቸው ደግሞ እጅግ ያስደስተናል ማለት ነው። ስለ ሀሰተኛ መረጃ፣ ስለ ተዛባ መረጃ ከዛም ደግሞ ስለ ጥላቻ ንግግሮችም ላይ ያለው እውቀት መጠን በጣም በሰፊው እየተለቀ ከዛን ደግሞ የእያንዳንዳችንን የግል ህይወትም ኢምፓክት ሲያደርገው አይተናል። በመጨረሻም ሰርች ፎር ኮመን ግራውንድ ለነበረን ፓርትነርሺፕ እንዲሁም ደግሞ ለገንዘብ ድጋፍ ላደረጉልን የግሎባል አፈርስ ካናዳን ማመስገን ፈልጋለሁ። በዚህ ፕሮጀክት ትግበራ ሂደት ውስጥ አብረው ለነበሩ ዜለማን ኮሚኒኬሽን እና እንዲሁም ደግሞ ቢልድ አፕን ማመስገን ፈልጋለሁ። በተጨማሪም ይሄን ፕሮጀክት ከመጀመሪያው ከሰላም ሚኒስቴር ጋር ተፈራርመን ነበር የጀመርነውና በዚህ ፕሮጀክት አፈጻጸም ሂደት ላይ ለነበራቸው ተሳትፎ እና ድጋፍ ማመስገን ፈልጋለሁ። ይህ ታላቅ እንቅስቃሴ በሀገሪቷ የሚታየውን የሐሰተኛ መረጃ ስርጭት በመግታት ተአማኒነት ያላቸው ዜናዎች እንዲሰራጩ በማድረግ የኦንላይን እና ኦፍላይን ጥቃቶችን በመቀነስ ሰዎች ከስጋትና ከጦርነት የራቀ ህይወት እንዲኖራቸው ታላቅ ዕድል በመክፈት አስተዋጽኦ ማድረግ ችሏል። ሰላማዊ ኢትዮጵያን በጋራ እንፍጠር።